አብዛኞቹን መድኃኒቶች የሚቋቋምና በቀላሉ የማይጠፋ አደገኛ የሆነ ባክቴሪያን ማለትም ሲዩዶሞናስ ኤሮጊኖሳን የሚያጠፉ ሁለት ሴፋሎስፖሪንስ ጸረ ባክቴሪያዎችን በዚህ ቪዲዮ ነግራቸዋለሁ። ሲዩዶሞናስ ኤሮጊኖሳ በሽታ የመከላከል አቅማቸው ዝቅ ያሉ ሰዎችንና ሆስፒታል የተኙ ታካሚዎችን የሚያጠቃ ባክቴሪያ ነው። የሚያመጣቸው ዋና ዋና ኢንፌክሽኖች ደግሞ የቆዳ ኢንፌክሽኖች፣ የሳምባ፣ የሽንት ቧንቧና አደገኛ የጆሮ ኢንፌክሽኖች ናቸው እና ይህን አስቸጋሪ ባክቴሪያ ለማከም በዋናነት የሚያገለግሉት ሁለት ሴፋሎስፖሪንስ መድኃኒቶች አንደኛው ሴፍታዚድም ነው፣ ሁለተኛው ደግሞ ሴፊፔም ይባላሉ። እነዚህ መድኃኒቶች በጣም ጠንካራ በመሆናቸው በሐኪም ትዕዛዝ ብቻ የሚሰጡ ናቸው። የጸረ ባክቴሪያ ወይም አንቲባዮቲክስ መድኃኒቶችን ያለ ሐኪም ትዕዛዝ ዝም ብለን ከወሰድን ባክቴሪያው መድኃኒቱን የመላመድ ወይም ሬዚስት የማድረግ አቅሙ ይጨምራል። መጨረሻ ላይ አደገኛ የሆኑ ባክቴሪያዎችን የምንዋጋበት በጣም ከባድ የሆኑ ኢንፌክሽኖችን ደግሞ የምናክምባቸው መድኃኒቶችን እናጣለን።